ጌታ ሆይ ይህን ውሃ ስጠኝ። ሳምራዊቷ ሴት በጠራራ ፀሐይ ውሃ ልትቀዳ እንስራዋን ይዛ ከጉድጓድ አጠገብ ተቀምጣለች። በጠዋት ወይም በማታ መቅዳት ስትችል ፀሐይ አናት በሚበሳበት በ6 ሰዓት መምጣት እንዴት ልትመርጥ ቻለች? ከጎረቤቶቿ ጋር እየተጫወተች አብራ ቀድታ መመለስ አትችልም ነበር? ብቻዋን ለመቅዳት ለምን ፈለገች? ከሰው ፀሐይ ያስመረጣት ምንድን ነው? ዝርዝሩን እርሷ ናት የምታውቀው። 5 ባሎች የነበሯት እና አሁንም ባሏ ካልሆነ ሰው ጋር የምትኖር ሴት መሆኗን ግን ተጽፏል። ለብዙ ወንዶች ሚስት በሆነች ቁጥር ስለ ራሷ የሚኖራት ግምት እየወረደ መምጣቱ አይቀርም። በተደጋጋሚ ያልሳካ ባላት ትዳር ምክንያት ልቧ እየቆሰለ ተስፋ እየቆረጠች ሁሉን ነገር እየጠላች መምጣቱ አይቀርም። እርሷ ስላልተሳካው ትዳሯና አሁንም ባሏ ካልሆነ ሰው ስለመኖሯ ሰዎች የሚያወሩት ግን ብዙ ነው። የእርሷን ሕመም ሳይረዳ እንደ ርካሽ የሚቆጥራት፣ ዝሙተኛ አድርጎ የሚያስባት፣ እድለቢስ አድርጎ የሚፈርጃት፣ በንቀት በአሽሙር ባለ 5 ባሎች አድርጎ የሚነግሯት ሰው አይጠፋም። በግልጥ ባይነግሯትም በአስተያየት በአነጋገር የሚያሳቅቋት አይጠፉም። ሰዎች በነገር ከሚጠብሱኝ በፀሐይ ብጠበስ ይሻለኛል ብላ በበረሃማው ምድረ በዳ በአጉል ሰዓት ይህች ተስፋ ያጣች ምስኪን ውሃ ልትቀዳ ሄደች። ኢየሱስም በሰማርያ ሊያልፍ ግድ ሆነበት። እርግጥ ነው ከይሁዳ ወደ ገሊላ ለመሄድ በሰማርያ ማለፍን መልክዓ ምድሩ ያስገድዳል። ክርስቶስ ግን ግድ የሆነበት በመልክዓ ምድሩ ብቻ አልነበረም። የጠፋውን የሰው ልጅ ሊያድን የመጣው መድኃኒት እርሱ ነውና አንዲትን በፀሐይ የምትለበለብ ነፍስ ፍለጋ ሊሄድ ግድ ሆነበት። ከሰው ሸሽታ ምድረ በዳ የመረጠችውን ተስፋ የቆረጠች ሴት የአሕዛብ ተስፋ ክርስቶስ ሊፈልጋት ተገኘ። ወደ እርሷ ቀርቦ ውሃ ጠጭኝ አላት። አባ ጊዮርጊስ አንተ የሕይወት ውሃ ስትሆን ከሳምራዊቷ ሴት ውሃን ለመን እንዳለ የሕይወት ውሃ ክርስቶስ ውሃ ለመናት። እርሱ የተጠማው ውሃ ሳይሆን የእርሷን ነፍስ ነበር። እርሷም አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ ትለምናለህን? አለችው። እንዲህ ነው ነገሩ። የቆሰለች ነፍስ ስለ ዘር ታወራለች። ተስፋ የቆረጠች ነፍስ የዘር ጉዳይ ሲሆን ልሳኗ ይከፈታል። ውሃ ለማጠጣት ዘር መጠየቅን ምን አመጣው? ውሃው አይሁዳዊ ነውን ወይንስ ሳምራዊ? ውሃ ጠማኝ የሚሉ ሁሉ ውሃ ይገባዋል እንጂ ዘሩ አይጠየቅም። እርሷ ግን ጠየቀችው። በእርግጥ ይህች ሳምራዊት ሴት ይህን ጥያቄ የጠየቀችው ክርስቶስ መሆኑን ከማወቋ በፊት ነበር። ክርስቶስ መሆኑን ካወቀች በኋላ ግን ስለ አይሁዳዊነትና ስለ ሳምራዊነት ስትናገር አልተሰማችም። አንተ አማራ ስትሆን ጉራጌ ከመሆን ከኔ ውሃ ትለምናለህን? አንቺ ኦሮሞ ስትሆኚ ትግሬ ከመሆን ከኔ ውሃ እንዴት ትለምኛለሽ? በሚል ጥያቄ ሀገሩን ያጨናነቁት ክርስቶስን ያወቀው ክርስቲያኖች መሆናቸው ግን ልብን የሚሰብር እውነታ ነው። በዚህ ጠባያችን እንደ ክርስቲያን ሳንኖር እንደ ክርስቲያን ልንሞት መሆኑ ምንኛ ያሳዝናል። ጌታችን የሴቲቱን የዘር ጥያቄ እንዳልሰማ አለፈውና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ የሕይወትን ውሃ እንዲሰጥሽ ትለምኙ ነበር አላት። አሁንም የተጠማው የእርሷን መመለስ ነውና እርሷ ያነሳችውን ርዕስ ሳያነሳ የውሃ ጥያቄውን ቀጠለ። ውሃን የፈጠረ ጌታ የሴቲቱን በተሰበረ ልብ የሚፈስ እንባ ተጠምቶ ውሃ ለመናት። ጌታ ሆይ መግጃ የለህም፣ ጉድጓዱ ጥልቅ ነው አለችው። እንዴት ያለ ንግግር ነው! የነፍሷን መመለስ ለተጠማው ጌታ ይህ ምላሽ እንዴት ከባድ ነው! እውነት ጌታ መግጃ የለውም? እውነትስ ጉድጓዱ ጥልቅ ነው? አዎ ልክ ነው፣ የለውም። ጌታ ሆይ መቅጃ የለህም፣ ጉድጓዱም ትልቅ ነው። ብዙ ተስፋ የቆረጡ ነፍሳትን ወደ አንተ መመለስ የሚሹ አንተም የተጠማሃቸው ነፍሳት በጥልቅ ጉድጓድ ውስጥ ወድቀዋል። የገቡበት አዘቅት ጥልቅ ነው። በጥላቻ በክፋት በብዙ ተስፋ ማጣት ጉድጓድ ውስጥ የገቡ አንተ የተጠማሃቸው ነፍሳት ብዙ ናቸው። ነገር ግን ሳምራዊቷ እንዳለችው ከጉድጓድ ማውጫ መግጃ የለህም፣ ካለህ እስቲ ንገረን። ሕዝብን ከጉድጓድ ውስጥ የሚያወጣ ያንተን ፈቃድ የሚፈጽምልህ አገልጋይ አለህ? ሁሉም ጉድጓድ ውስጥ ገብቶ የቀረ አይደለምን? ራሱ መግጃ የሚፈልግ መግጃማ ሞልቶታል።
እንደ ኢሳይያስ ዘመን ማንን እልካለሁ ብለህ ትጠራሽ ይሻልሃል እንጂ መቅጃስ የለህም። ወይ ሱራፊል ልከህ በእሳት ፍም ተኩሰህ ካላነጻኸው በቀር መቅጃ የለህም። ሴቲቱ የያዕቆብን አምላክ ክርስቶስን አንተ ከያዕቆብ ትበልጣለህን አለችው። ተስፋ የቆረጠ ሰው ንግግሩ ሻካራ ነው። አንተ ከማን ትበልጣለህ? ከገሌ የተሻለ ነው የሚሉ ቃላት ነፍሱ የቆሰለ ሰው ንግግሮች ናቸው። ክርስቶስ አላስቀየማትም። አመል ያሳጣት የተመረረችበት ኑሮ እንደሆነ ያውቃል። የተጎዱ ሰዎች ይጎዳሉ። ስለዚህ ክብሬን ላስጠብቅ ሳይል ታገሳት። ባል የለኝም ስትል እንኳን እውነት ተናገርሽ። አሁን ያለው ባሏ ባለመሆኑ እንዲህ እንዳለች አድርጎ ከሐሰቷ ውስጥ እውነትን አወጣላት። የተቀጠቀጠ ሸንበቆ የማሰብረውን የሚጤስ ጧፍ የማታጠፋው ትሁት አምላካችን ሆይ ክፉ ንግግሮቻችን የሚፈልቁት ከክፉ አኗኗራችን ነውና እባክህ እኛንም ታገሰን። ኢትዮጵያውያን ተሳዳቢዎች፣ ዘረኞች፣ ነውረኞች ያደረገን የተበላሸ ሕይወታችን ነውና ይቅር በለን። በመጥፎ ንግግሮቻችን የምናሳዝንህ፣ በእርስ በርስ መበላላት የምናስከፋ ሳምራዊቷ ሴት ባሎች እንደተፈራረቁባት ብዙ ፖለቲከኞች ተፈራርቀውብን ትዳር አልሳካ ብሎን ነውና እሷን እንደታገስክ ታገሰን። ሴቲቱን ታግሶ የጎደላትን ሞላላት። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም አላት። እርሷም ጌታ ሆይ እንዳልጠማ ውሃም ልጠጣ ወደዚህም እንዳልመጣ ይህን ውሃ ስጠኝ አለችው። ይህ ውሃ የሕይወት ውሃ እኔ ነኝ ያለው ክርስቶስ ራሱ ነው። ሴቲቱም እርሱ መሆኑን ስታውቅ ራሷን ጣለች። እርሱን ካገኘች በኋላ እንደማትጠማ እርግጠኛ ነበረች። ወዳጄ ሆይ እንደ ሳምራዊቷ ሴት መመላለስ የሰለቸህ መንገድ የለም? ስትጠጣው አሁንም ጨምር የሚያሰኝህ የማይቆርጥ ጥም የለህም? ልትቀዳ የምትመላለስበት ጉድጓድስ የለህም? ሁለተኛ አልሄድም ብለህ ዘተህ የምትሄድበት ቦታ የለህም? ሁለተኛ አልጠጣውም ብለህ የምትጠጣው ሁሌ የሚጠማ ውሃ ምንድን ነው? መላቀቅ እየፈለክ ያልተውከው ዞረህ የምትሄድበት ታጥቦ ጭቃ አድሮ ቃሪያ ከርሞ ጥጃ የምሆንበት ልምድ የለህም? ክርስቶስ ቦታውን ውሃውንም ያውቀዋል። ከዚህ መገላገል ከፈለክ እንደ ሳምራዊቷ ሴት እንዲበለው ጌታ ሆይ እንዳልጠማ ውሃም ልጠጣ ወደዚህም እንዳልመጣ ይህን ውሃ ስጠኝ። መስከረም 28 2012 ዓ.ም ተጻፈ። ውሃ ጠጭኛላት አፍላጋት የሰራው እንደ ተቸገረ ውሃ እንደጠማው ሰው አይሁዳዊ ያለችው አዌ አለማወቅ ሰማያዊ አምላክ ራሱን ቢደብቅ የእግዚአብሔር ስጦታ ውሃ ብጠይቅሽ የሚፈርሰውን ዘር ትልቅ ነገር አርገሽ አንተ አይሁዳዊ እኔ ሳምራዊ ነኝ፣ እንዴት ይቻልሃል ውሃ ልጠይቀኝ? ውሃ ጠጭኝ አላት አፍላጋት የሰራው እንደ ተቸገረ ውሃ እንደጠማው ሰው አይሁዳዊ ያለችው አዌ አለማወቅ ሰማያዊ አምላክ ራሱን ቢደብቅ እያልሽ ካለ እውቀት ግን ብየገነባሽ ምነው መለያየት መፍረስንስ ፈለግሽ? ትለምኝኝ ነበር የሕይወትን መጠጥ የኔ አምላክነት በፊትሽ ቢገለጥ ውሃ ጠጭኝ አላት አፍላጋት የሰራው እንደ ተቸገረ እንደ ተጠማ ሰው አይሁዳዊ ያለችው አዌ አለማወቅ
ሰማያዊው አምላክ ራሱን ቢደብቅ ወልደ ጓለመያው ውሃ ቢጠይቃት ዘሩን ጠየቀችው ለመፍጠር